ሰላም ጤና ይስጥልን ክብራትና ክብራን የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስቀድም። አስደሳች መረጃ ለውጭ ሀገር ስራ ፈላጊዎች ተሰማም። መንግስት ስራ ፈላጊዎችን በህጋዊ መንገድ ወደ እንግሊዝ፣ ጣሊያን፣ ኢራቅና ኦማን ለመላክ ዝግጅት መጀመሩን አስታወቀም። ከ2.5 ሚሊዮን ዜጎች በላይ የሰለጠኑ በከፊል የሰለጠኑ ሰራተኞችን ይመለከታል ተብሏል። በጽዳት፣ በጥበቃ፣ በሹፍርና፣ በፀጉር ስራ፣ በኤሌክትሪክ ስራ፣ በቧንቧ ስራ፣ በፋብሪካዎች ውስጥ የተለያዩ ስራዎች ዲግሪ ያላቸውን በተለያዩ የስራ ዘርፎች እንደሚላኩ ተመላክቷል። ማንኛውም ኢትዮጵያዊ የዚህ ዕድል ተጠቃሚ መሆን እንደሚችል ይፋ ተደርጓል። በዝርዝር እንመለከታለን። የዚህ ዕድል ተጠቃሚ ለመሆን ምን ያስፈልጋል የሚለውን እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ መሰል ወቅታዊ መረጃዎችን ማግኘት ትችላላችሁ። እስከ መጨረሻው አብራችሁን ቆዩ። ስራ ፈላጊ ኢትዮጵያውያንን ጣሊያንን ጨምሮ እንግሊዝ፣ ኢራቅና ኦማን መላክ ሊጀመር መሆኑን መንግስት አስታወቀም። ኢትዮጵያውያንን ወደ ውጪ ሀገር ለመላክ ከመንግስታት ጋር በሚደረግ የሁለትዮሽ ስምምነት ኢራቅን ጨምሮ ወደ ኦማን፣ እንግሊዝ አገሮች ለመላክ ዝግጅት እየተደረገ መሆኑን የስራና ክህሎት ሚኒስቴር አስታውቋል። ሚኒስቴሩ ይህንን ያስታወቀው የህዝብ ተወካዮች ምክር ቤት የሰው ሀብት ልማት፣ ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የስራና ክህሎት ሚኒስቴርን የ6 ወራት እቅድ አፈጻጸም ሪፖርቱን ሲገመግም ነው። የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል በሪፖርታቸው ስራ ፈላጊ ኢትዮጵያውያንን ወደ ኢራቅ፣ ኦማንና እንግሊዝ ለመላክ አገሮቹ ጋር ስምምነት ለማድረግ እየሰሩ መሆናቸውን ገልጸው በመካከለኛው ምስራቅ የተፈጠረው ቀውስ ሲረጋጋ ወደ ስራ ይገባል ብለዋል። በበጀት ዓመቱ 8 ወራት በአገር ውስጥ ለ2.8 ሚሊዮን በውጪ ሀገሮች ስራ ስምሪት ለሰለጠኑ በከፊል ለሰለጠኑ 447,000 እንዲሁም በርቀት ለ20,537 ዜጎች የስራ ዕድል መፈጠሩን አስረድተዋል። የውጭ ሀገር የስራ ዕድሉ የተፈጠረው ከዚህ ቀደም በሳውዲ አረቢያ፣ በኳታር፣ በጆርዳን እና በተባበሩት አረብ ኤሚሬትስ እንደነበረና በአዳዲስ መዳረሻዎች በተለይም በጣሊያን፣ ኩዌትና ባህሬንን ጨምሮ 4 ሀገሮች መጨመራቸውን ሚኒስትሯ ተናግረዋል። ቋሚ ኮሚቴው አዳዲስ የስራ ዕድሎች በሀገር ውስጥና በውጭ ሀገሮች ሲፈጠሩ ብዙሃነትንና ፍትሃዊነትን ማዕከል በማድረግ እንዲሰራ እንዲሁም ብልሹ አሰራሮች እንዲከስሙ የሚያስችል የአሰራር ስርዓት መዘርጋቱን ጠይቋል። ለውጭ ሀገር የስራ ስምሪት ውጤታማነት ለህግና ስርዓት ተገዢ የሆኑና የዜጎችን መብት አክብረው የሚሰሩ ፌዴሬሽኖች፣ ማህበራትና ኤጀንሲዎች ከመርህ ባፈነገጡ ድርጊቶች በመሰማራት እንዲሁም ዜጎችን በማጭበርበር በህገወጥ መንገድ ወደ ውጪ በመላክ እስከ ህልፈተ ህይወት የሚደርሱ አደጋ እያደረሱ ነው በማለትም ሐሳብ አቅርበዋል። ቋሚ ኮሚቴው አክሎም እነዚህ ተቋማት ህጋዊ ግዴታቸውን አውቀው እንዲሰሩ ለማድረግና አጥፊዎችን በህግ ተጠያቂ ለማድረግ ምን እየተሰራ ነው ሲልም ጥያቄ አቅርበዋል። አንዳንድ ኤጀንሲዎች በተቋሙ ደብዳቤ በመታገዝ ዜጎች የሁለትዮሽ ስምምነት ወዳልተፈቀደባቸው ሀገሮች እንደሚላኩ ቅሬታ እንደቀረበለት የገለጸው ቋሚ ኮሚቴው ይህንን ለማስቀረት ምን ተሰራ ሲልም ጠይቋል። የስራና ክህሎት ሚኒስትር ዴኤታ አቶ ዳንኤል ተሬሳ በሰጡት ማብራሪያ በኤጀንሲ በሰራተኞችና በመንግስት በኩል ለትግበራ አስቸጋሪ የነበሩ ጉዳዮችን በ2017 ዓመተ ምህረት የጸደቀው የውጭ ሀገር ስራ ስምሪት አዋጅ ከወጣ ወዲህ መመሪያዎችና ደንቦች ተዘጋጅተው ለአሰራር ምቹ ሁኔታ እየፈጠሩ ነው ብለዋል። ወደ ውጪ ሰራተኞችን በመላክ የተሰማሩ በአጠቃላይ 1200 ኤጀንሲዎች መኖራቸውን የገለጹት ሚኒስትር ዴኤታው በአማዛኙ በቤት ሰራተኝነት የሚሰማሩ ኢትዮጵያውያን የሁለትዮሽ ስምምነት ወደ ተፈረመባቸው ሀገሮች የሚላኩ መሆናቸውን አስረድተዋል። ከተመዘገቡት ኤጀንሲዎች ውስጥ በበጀት ዓመቱ 8 ወራት በተደጋጋሚ ጥፋት ሲፈጽሙ በተገኙ 400 ኤጀንሲዎች ላይ እግድና ቅጣት ተጥሎባቸው እንደነበረ ተናግረዋል። በኤጀንሲዎች ላይ አስተዳደራዊ ቅጣት፣ ጊዜያዊ እግድና የወንጀል ተጠያቂነት ጭምር እንደነበረ ገልጸዋል። የተቋሙን ደብዳቤ በመጠቀም ዜጎች ወደ ውጪ ይወጣሉ ተብሎ በቋሚ ኮሚቴው ለቀረበው ጥያቄ ምላሽ ሲሰጡ የተቋሙን ህጋዊ ደብዳቤ ሳይሆን በህገወጥ መንገድ በሐሰተኛ ማስረጃ በተሰማሩ አካላት የሚሰራ ነው ብለዋል። በተመሳሳይ ህጋዊ ፍቃድን ሽፋን በማድረግ የብቃት ማረጋገጫና የኤጀንሲው ፍቃድ ሳይኖራቸው የአስጎብኝነትና የጉዞ ፍቃድ ወይም የንግድ ፍቃድ ተጠቅመው ሰዎችን የሚያዘዋውሩ መኖራቸውን ተናግረዋል።
የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት በኢትዮጵያ የሆቴልና ቱሪዝም ኢንዱስትሪ ውስጥ በዘርፉ የሰለጠነውን የሰው ኃይል ያለበትን ክፍተትና የሚያስፈልገውን የሰለጠነ ባለሙያ መገምገሙን አቅርበዋል። በተደረገው ግምገማ ከዓመታት በፊት በቱሪዝምና ሆቴል ኢንዱስትሪ ሰልጥኖ በዘርፉ የተሰማራው 33 በመቶ ብቻ እንደሆነ ተናግረው ነገር ግን አሁን የሰለጠነው የሰው ኃይል 47 በመቶ መድረሱን ገልጸው ክፍተቱን ለመሙላት በልምድ እየሰሩ ላሉ ሰዎች ዕውቅና ለመስጠት እየተሰራ ነው ብለዋል። ሚኒስትሯ በማብራሪያቸው አዳዲስ የፈጠራ ሐሳብ ላላቸው ወጣቶች የፋይናንስ አቅርቦትን ለማመቻቸት ከባንኮች ጋር እየተሰራ መሆኑን ገልጸው በ8 ወራት ለቴክኒክና ሙያ ዘርፍ 76 ቢሊዮን ብር መቅረቡን ተናግረዋል። የቴክኒክና ሙያ ስልጠና ተቋማት ብድር እንዲያገኙ ፍላጎቱን የሚመልስ ስርዓትን ከባንኮች ጋር በመነጋገር በሳይኮሜትሪክ ቴስት ባህሪያቸው ተተንትነው እንደ ማሳዣ የሚያገለግል ስርዓት ተፈጥሮ ወደ ስራ በመግባት ላይ ነን ሲሉ ተናግረዋል። በበጀት ዓመቱ የመጀመሪያ ግማሽ ዓመት 18 የቴክኒክና ሙያ ማሰልጠኛ ተቋማት ISCO የተሰኘውን ዓለም አቀፍ ስታንዳርድ ማግኘታቸውን ገልጸዋል። ከዚህ ቀደም በደረጃ 5 ተገድቦ የነበረውን የቴክኒክና ሙያ ትምህርት ስርዓት ወደ ደረጃ 8 በማሳደግ ከ3ኛ ዲግሪ ዶክትሬት ዲግሪ ጋር የሚመጣጠን ስልጠና በሁለት የትምህርት መስኮች መጀመሩን እንዲሁ ተናግረዋል። በዘንድሮ በጀት ዓመት ከጎረቤት ሀገራት ከደቡብ ሱዳንና ከሶማሌላንድ ለመጡ 352 ሰዎች የስኮላርሺፕ ዕድል እንደተሰጣቸውም አክለዋል። በበጀት ዓመቱ 12ኛ ክፍል አጠናቀው ወደ ቴክኒክና ሙያ የገቡት አዲስ ሰልጣኞች 229594 መሆናቸውን ከዚህ ቀደም ስልጠና ጀምረው ሳይጨርሱ አቋርጠው ወደ ስራ ገብተው ከነበሩ ሰልጣኞች መካከል 315713 ያህሉ ወደ ስልጠና መመለሳቸውን ተናግረዋል። የኢንተርፕራይዞች ከጥቃቅን ወደ አነስተኛ ኢንተርፕራይዝ የሚደረገው እድገትና ሽግግር ጥሩ የሚባል ቢሆንም ከአነስተኛ ኢንተርፕራይዝነት ወደ መካከለኛ ለመሸጋገር የሚደረገው ጥረት ከዝግጅት ማነስና ባሉበት የመቆየት ፍላጎት የተነሳ አፈጻጸሙ አስቸጋሪ ነው ብለዋል። ክቡራትና ክቡራን ይህን መረጃ በተመለከተ ቀጣይ ሂደቱ ምን ይመስላል? ወደ ውጪ ሀገር ለስራ መሰማራት የሚፈልጉ ዜጎች ምን ማድረግ እንዳለባቸው በቀጣይነት በዝርዝር መረጃዎችን ይዘን እንመለሳለን። ታዲያ ቪዲዮዎችን ስንለቅ ወደ እናንተ በፍጥነት እንዲደርሳችሁና መረጃውን ለማግኘት ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ።